ስለ ዛሬው የፌዴራል ሪዘርቭ የወለድ ቅነሳ ውሳኔና የሪል ስቴት ሞርጌጅ ወለድ መውረድ። ዳዊት ወልዴ ነኝ፣ የሪል ስቴት ፕሮፌሽናል ከላስ ቬጋስ። በዛሬው ዕለት የአሜሪካን ማዕከላዊ ባንክ የሆነው የፌዴራል ሪዘርቭ የ0.25% ወይም የ1% 1/4ኛ የወለድ ቅነሳ ውሳኔ አሳልፏል። የፌዴራል ሪዘርቭ ወለድ የመጨመርና የመቀነስ ውሳኔ የሪል ስቴት ሞርጌጅ ወለድን በቀጥታ አፌክት የሚያደርግ ባይሆንም የአጠቃላይ ኢኮኖሚውን አካሄድ አመላካች በመሆኑ የሪል ስቴት ሞርጌጅ ወለድም ከሞላ ጎደል የፌዴራል ሪዘርቭ የወለድ ፖሊሲን ይከተላል። በመሆኑም የዛሬው የ0.25% የወለድ ቅነሳ ውሳኔ ተጠባቂ ስለነበር ውሳኔውን አስቀድመው ከግምት ውስጥ በማስገባት አብዛኛዎቹ የሪል ስቴት ሞርጌጅ አበዳሪዎች የሞርጌጅ ወለድን በመቀነሳቸው ዛሬ ላይ ያለው የሪል ስቴት ሞርጌጅ ወለድ ከዓመት በፊት ወደ ነበረው ዝቅተኛው ፐርሰንቴጅ ወርዷል። የአብዛኛው ሰው ጥያቄ ከዚህስ በኋላ ቢያንስ እስከ 2025 መጨረሻ ባለው ጊዜ የሪል ስቴት የሞርጌጅ ወለድ ምን ያህል ሊወርድ ይችላል የሚለው ነው። የሞርጌጅ ወለድን መውጣትና መውረድ ላይ የሚወስኑ የተለያዩ የኢኮኖሚ ነክ ምክንያቶች ቢኖሩም ብዙ ኤክስፐርቶች እንደሚሉት ከሆነ በአሁኑ ሰዓት ግን ሁለቱ ወሳኝ ምክንያቶች ኢንፍሌሽን ወይም የዋጋ ግሽበትና የጃብስ ማርኬት ወይም በሀገሪቱ ውስጥ የሚኖሩ ክፍት የስራ ዕድሎች ቁጥር ናቸው። የዋጋ ግሽበት እየጨመረ ከሄደና ኢኮኖሚው ተጠናክሮ አዳዲስ የስራ ዕድሎችን የመፍጠር ሂደቱን ከቀጠለ የሪል ስቴት ሞርጌጅ ወለድ እየጨመረ ይሄዳል። በተቃራኒው የዋጋ ግሽበት ከተገታና የስራ አጥነት ቁጥር እየጨመረ ከሄደ ደግሞ የሞርጌጅ ወለድ እየቀነሰ ይሄዳል። ስለሆነም የሞርጌጅ ሬት በእርግጠኝነት ወደ የትኛው አቅጣጫ ሊሄድ እንደሚችል ከወዲሁ መገመት አስቸጋሪና አንፕሬዲክተብል በመሆኑ በቤት ግዢና ሪፋይናንስ በማድረግ ፕሮሰስ ላይ ከሆናችሁ አሁን ያለው የሞርጌጅ ወለድ እንደምትፈልጉት አይዲያል ባይሆንም እንኳን ቢያንስ ከዓመት በፊት ወደ ነበረው ዝቅተኛ ሬት ስለወረደ ለበጀታችሁ ተስማሚ ከሆነ ጊዜ ሳትወስዱ ሬታችሁን በፍጥነት ላክ ማስደረግ ይኖርባቸዋል። ምክንያቱም የሞርጌጅ ማርኬት በፍጥነት ሽፍት ሊያደርግ ስለሚችልና ቮላታይል ስለሆነ በቀላሉ አፕ ኤንድ ዳውን ስለሚያደርግና መልሶ ወደ ላይ ላይወጣ የሚችልበት ምንም ጋራንቲ ስለሌለ ነው። የበለጠ እስኪወርድ መጠበቁ ደግሞ ሞር ኮስት ኢፌክቲቭ ነው ብላችሁ ካመናችሁ ዝም ብላችሁ ከመቀመጥ ስህተቶች ሊኖሩት ስለሚችል ክሬዲት ሪፖርታችሁን ቼክ ማድረግና ስህተት ካለው እንዲታረም ማድረግ፣ ክሬዲት ስኮራችሁን በአጭር ጊዜ ውስጥ ከፍ ሊያደርጉ የሚችሉ አንዳንድ እርምጃዎችን መውሰድ፣ እንዲሁም የተሻለ አበዳሪ ፈልጎና አዘጋጅቶ ማስቀመጥ። ስለ ሞርጌጅ ወለድም ሆነ ለቤተሰቦና ለኢንቨስትመንት የሚውሉ ፕሮፐርቲዎችን መግዛትንና መሸጥን በተመለከተ ለተጨማሪ መረጃ ኮንታክት ያድርጉኝ። ዳዊት ወልዴ ነኝ፣ የሪል ስቴት ፕሮፌሽናል ከላስ ቬጋስ።